كفل خولت العقيدة أولا قدميا لعقيدة الإيمان بالملائكة. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله، السلام عليكم ورحمة الله وبركاته. عندما الله تشولين عندما كرمات تشولين إن شاء الله الإيمان بالملائكة يتسنون درساتنا جمرنا المالتنو. تعرف الملائكة وأصل خلقتهم وصفاتهم وخصائصهم يميلون يتمهر تعينات جمرنا المالتنو. تعرف الملائكة ملائكتوች እነማን ናቸው የሚለውን አይተናል። وأصل خلقتهم እንደዚሁም ከኑር እንደተፈጠሩ ከዚህ በፊት ተመረናል ማለት ነው። ዛሬ ደግሞ ኢንሻአላህ የምንቀጥለው ወሲፋቲሂም የሚለውን ነው ማለት ነው። ሲፋታቸው፣ ባህሪዎቻቸው፣ መገለጫዎቻቸው ምን ይመስላል የሚለውን ቢኢዝኒ الرحمن እናያለን ማለት ነው። እንግዲህ ያው የሰው ልጅ የራሱ የሆነ መገለጫ ባህሪ አለው። ጂኖችም እንደዚሁ የራሳቸው የሆነ መገለጫ ባህሪያቶች አላቸው። እንደዚሁም ደግሞ መላእክቶችም የራሳቸው የሆነ ባህሪያቶች አሏቸው ማለት ነው። صفاتهم قد تضمن الكتاب والسنة الكثير من النصوص المبينة صفات الملائكة وحقائقها. እንግዲህ ቁርአንና ሐዲስ ብዙ ንሱሶችን ብዙ ግልጽ የሆኑ መረጃዎችን ይዘዋል ማለት ነው በውስጣቸው። ቁርአንና ሐዲስ አልሙበይና ገላጭ የሆኑ ማለት ነው። ምንን صفات الملائكة وحقائقها የመላእክቶችን ባህሪያትና ሐቃኢቁን እውነታውን ማለት ነው። የባህሪያቸውን እውነታ በግልጽ ያስቀመጡ የቁርአን የሐዲስ መልእክቶች ብዙ ናቸው ማለት ነው። فمن ذلك እነዚያ የመላእክቶችን ባህሪያቶች ከገለጹ የቁርአንና የሐዲስ መልእክቶች ውስጥ አንደኛ أنهم موصوفون بالقوة والشدة። የመጀመሪያው የመላእክቶች ባህሪ መገለጫ ምንድነው? أنهم እነርሱ መላእክቶች ማለት ነው መላኢካዎች موصوفون የሚገለጹ ናቸው ባህሪያቸው ነው بالقوة والشدة በኃይልና በብርቱነት ይገለጻሉ ማለት ነው። መላእክቶች አንዱ ልዩ የሚያደርጋቸው ልዩ ባህሪያቸው ምንድነው? በጣም ኃይለኛ ጉልበት፣ ኃይለኛ ጥንካሬ፣ ብርቱ ናቸው ማለት ቁዋ ኃይል አላቸው። ሽዳ በጣም ብርቱ ጥንካሬ አላቸው ማለት ነው። ይሄ ደግሞ ዝም ብሎ በተረት መልክ ሳይሆን ቁርአን በራሱ ያስቀመጠው እውነታ ነው ማለት ነው። من ይላል አላህ ስብሓነሁ ወተዓላ በሱረቱ ተሕሪም አንቀጽ 6 ላይ ምን አለ? يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد. من على الله يا أيها الذين آمنوا نانت يامناتشو سوچ هوي قوا أنفسكم نفسوቻችሁን ጠብቁ وأهليكم ቤተሰቦቻችሁን ጠብቁ ናራ ከእሳት ጠብቁ አለ። ወቁዱሃ الناس ወቁዱሃ መቀጣጣያ የሆነችን እሳት الناس ሰዎች ማለት ነው። والحجارة ድንጋዮች ሒጃራ ድንጋዮች ማለት ነው። ሰዎችና ድንጋዮች መቀጣጣያዋ ከሆነች እሳት ራሳችሁንና ቤተሰቦቻችሁን ጠብቁ ይላል አላህ። عليها
በዛች በእሳት ላይ ደግሞ አለባት በሷ ላይ አለ ሚጠብቅ ማለት ነው አስተባባሪ አለ መላእክቱን መላእክቶች አሉባት غلاظ አለ በጣም ጨካኝ የሆኑ ሽዳዱን በጣም ኃይለኛ ጉልበተኞች የሆኑ መላእክቶች ያሉባት የሆነች መቀጣጣያዋ ከሰው ልጅና ከድንጋዮች የሆነች እሳትን ራሳችሁን ቤተሰቦቻችሁን ጠብቁ ብሎ አላህ Subhanahu Wa Ta'ala በግልጽ አስቀምጧል ማለት ነው ውድ እህቶቼ ወንድሞቼ እና ኢንሻአላህ